ምን ፈለክ? አረ ምንም አንተ የምትፈልገው ነገር እኔ ጋር ነው ብዬ ለተባበረ ነበር። እኔማ ማለት አይ በቃ ተው። ሳስበው የምትፈልገው አይመስለኝም። አትናገርም እንዴ? ምን ሆነ? ቁጭ ብሎ የሚጠብቅህን ስታጣው ትዝ እልሃለሁ። በቃ በልፈልግ ሁሉም ነገር እንዳሰብነው ሆነ። ምንም የተበላሸ ነገር የለም። በሰላም እንቀጥል። አንቺ እዚህ እንዳለሽ ማንንም ማወቅ የለበትም። እሱ አያሳስብክ። ስለዚህ ጉዞ ወደ ቤዛ ቤት፣ እሱ እዛ ነው የሚሆነው። አጋጣሚውን ተጠቀሚ። አፍጥኙ። እሺ በቃ እንደዋወላለን። ቤዛ ቤዛ ቁጭ ብሎ የሚጠብቅህን ስታጣው ትዝ እልሃለሁ። ምን ነው ትዝ አልኩህ እንዴ? ምን አባህ ነው ያደረግከው? ወይኔ እኔ እኮ ባለጌ ነኝ። ሲነሳብኝ ማደርገውን አላውቅም። የት ነው ያደረግካት? ማንን? እንዳላወቃቱም ቤዛን ነው። ቤዛ ትዕግስቴን አትፈታተነው አንተ እርኩስ። ቆይ እየጠበቀችኝ ነው አላልክም እንዴ? የት ገባች ይባላል? ወይ ጉድ! በእውነት ግን እቺ ልጅ አንድ ነገር ትሁንና አይማረኝ አልምረም። እሺ አራት አስፈራራኝ። ቤዚ መጣች። ይቅርታ ማሂኒ። ወይ አንቺ ነሽ እንዴ? ግቢ። እሺ አሁንስ ያለህበትን እንደው እንዳትነግረኝ። እስካሁን ወንድ እያልክ ነው እንዴ? ወንድ ማን እንደሆነ እኮ እየተለየ ነው። ጫፏን ብትነካት ውርድ ከራሴ። ከኔ ጋር ነው ችግር። ከኔ ጋር ጨርስ። ተግባባ? ወሬ አታብዛ። በልቸው። ቢኒ በሰላም ነው? ቤዛ የጠፍታ ነው። ስልኳን ባያለን ከቤት አትውጪ ብያት ነበር። ያ ቡዳ ግን የት እንዳገኛት እንጂ ሳይዛት አይቀርም። ማነው እሱ? የቤዛ ኤክስ አቤል። ባለፈው መንገድ ላይ ያገኘ ነው ማለት ነው? አዎ። የታረጋት ይባላል። ወይ ወተን እንፈልግ። በቀላሉም አይገኝም። ባክሽ እሱ በደንብ ፕላን አድርጎ ነው የሚዘጋጀው። ምንም እንደማያደርጋት ተስፋ አደርጋለሁ። እገለዋለሁ። በቃ አንተ ተረጋጋ። ምንም አትሆንም እሱ። እኔ እንጃ። ጸልይልኝ እንግዲህ። አታስብ።